Ladies and gentlemen, rise up. I am His Highness King of the E Island. They call me King Moses. የደራው ጨዋታ በትራምፕ ዳኛነት የሰሞኑ የዓለም ልዕለ ኃያሏ አሜሪካ አካሄድ ዓለምን ያስደነገጠና አንዳንድ ሀገሮችም እጅግ ያስቆጣ ነበር። በተለይ እንደ ራሻ፣ ቻይናና ኢራን የመሳሰሉ ሀገሮች በግንባር ቀደም በቁጣ የጨሱ በቁጣ እርድብን ያሉ ሀገሮች ናቸው። ትራምፕ ሲመረጡ ለመራጮቻቸው የገቡት ቃል አሜሪካ ፈርስት ሜክ አሜሪካ ግሬት አጌን በሚል መሪ ቃላቸው መሰረት ግባቸውን ለማሳካት አስበውና አስልተው እንደመጡ የሰሞኑ ክንዋኔዎች ማሳያ ናቸው። ቀኝም ነፈሰ ግራ ሁሉም ከብሔራዊ ጥቅምና ዋስትና ከፖለቲካዊና ኢኮኖሚያዊ ስትራቴጂ የመነጨ ነው። የቬንዙዌላው ኒኮላስ ማዱሮ መያዝና ቬንዙዌላ ዘመናዊ ቅኝ ግዛት በሚመስል መልኩ በአሜሪካ እጅ መውደቋ ጉዳዩ ከፕሬዚዳንት ኒኮላስ ማዱሮ እና ራሷ ከቬንዙዌላ በላይ እንደሆነ የሚገልጹ አሉ። ለምን ቀጥለን እናየዋለን። አሜሪካ ጠላቶቼ ወይም ተቀናቃኞቼ የምትላቸው ኃይሎች በጓራዋ ገብተው እቃ እንዲጫወቱ በዝምታ ታልፈዋለች ብሎ ማሰብ በራሱ ሞኝነት ነው። እናም የትራምፕ አሜሪካ ለይስሙላ ሳይሆን አሜሪካ ፈርስት ሜክ አሜሪካ ግሬት አጌን የምታቀነቅነው ቃሏን እውን ለማድረግ የሚረገጠውን ረግጣ የሚጨበጠውን ጨብጣ የሚቦጠቦጠውን ቦጥቡጣ ግቧን ለማሳካት ከትራምፕ በላይ ማንም አይኖርምና እያሳካች ትመስላለች። በግል ደረጃ ኒኮላስ ማዱሮና ባለቤታቸው የትራምፕ አሜሪካ እራት ሆነዋል። በዓለም ደረጃ የሚጨማለቁ ዲክታተሮች ሁሉ የኔ ዕድል ዕጣስ ምን ይሆን ሀሳብና ጭንቀት ሳይከታቸው አልቀርም፣ ቢያንስ በእኔ መላምት ደረጃ። ከሁሉም በላይ ግን ቻይና፣ ራሻ፣ ኢራን፣ ኩባ ወዘተ የመሳሰሉ ሀገሮች ወሽመጣቸው ተቆርጧል። ለምሳሌ ቻይና በርካሽ ዋጋ በቀን 1.5 ሚሊዮን በርሜል ነዳጅ ስታገኝ ሩሲያና ኢራንም ከፍተኛ ኢንቨስተሮች ናቸው። ኩባም በሶሻሊስት እህትማማችነት ከ20 እስከ 50 በርሜል በቀን ታገኛለች። ቻይና ምንም እንኳን በቂ ነዳጅ እንዳላት ቢታወቅም ይህ የቬንዙዌላ ነዳጅ ተጨማሪ ሪዘርቭ ከመሆን በርካሽ ዋጋ ነው የምትዝቀው። ትራምፕ ጓራቸው ያለው ድፍድፍ ነዳጅ ባላንጣቸው ቻይና በርካሽ ስትመጣው የበይ ተመልካች መሆን አለመፈለጋቸው ብቻ ሳይሆን ቻይና በጓሮ ገብታ የፈለገችው የምትሆንበት ነገር አልተመቻቸውም። ዲክታቶሮች በትዕቢት ልባቸው ከማበጥና በግል ስልጣናቸው ከመጨነቅ ማሰቢያ የላቸውም እና በዓለም ሳውዲና ራሻ አንድ ላይ ተደምረው በነዳጅ የማይደርሷት ቬንዙዌላ በዓለም ደሃ ሀገር ነች። ከዱባይ በ10 እጥፍ መብለጥ የምትችለውን በሚስ ማናጅመንትና በኮራፕሽን ምክንያት ኋላ እንድትቀር ሆናለች። በ2002 ብቻ ከ20,000 በላይ ኢንጂነሮቿን በአንድ ቀን አባራቸዋለች። በምትካቸው የመንግስት ታማኝ ፓፒቶች ወይም ቡችሎች ተተክተዋል። የቬንዙዌላ ነዳጅ ድፍድፍ ከመሆኑ በተጨማሪ ኬሚካልና መሳሪያ ያስፈልግ እንደነበር ይገለጻል። ይህ እንዳለ ሆኖ ነዳጅ ከማውጣት በስተቀር ጎን ለጎን ኢንፍራስትራክቸር ወይም ሁለገብ ልማት አልተሰራም። መሳሪያዎቹ እያረጁ መሄዳቸው የኢኮኖሚ ቁልቁለት ሲጀምር ከነዳጅ የሚገኘውን ገንዘብ የፖለቲካ ቁማር መጫወቻ ሆነ። የአሜሪካው ኤክሶን ሞቢል የነዳጅ ኩባንያን በ2000 ዓመተ ምህረት አካባቢ ሲባረር አሜሪካ ጥርሷን ነቅሳ ጉዳይ ስትከታተል ቆይታለች። እናም ተፈጥሮ ከለገሰቻቸው ሀብት ላይ ተኝተው የሚያንቀላፉ ድሃ ዲክታተሮች አነፍንፋ የምታገኛቸው ቻይና በመሃል ገባችና አለሁልሽ በማለት ኢንቨስትመንቷን ታቀላጥፍ ጀመረች እና ነዳጁን በርካሽ ዋጋ እየዛቀች ከአሜሪካ ጓሮ ቻይና መሃል ታዘንበው ጀመረች። የቻይና የነዳጅ ምንጭ ለመዝጋት የራሻና የኢራን ኢንቨስትመንት ለማድረግ የኩባ የጥገኝነት በማነቆ ውስጥ ለማስገባት አሜሪካ ጥበቧን ተጠቅማ ኒኮላስ ማዱሮን ማጅራቱን ብላ መመንጠር ነበረባት። ቬንዙዌላ ለጊዜው በራዳር እይታዬ ነች ብቻ ሳይሆን ሞግዚትሽ ነኝ አለችና ዓለም አስደነገጠች። ኒኮላስ ማዱሮን የተማመነባቸው የቻይና ራዳሮችም የአሜሪካ F-36 እና የሰማይ ቁራ መለየት እስኪያቅታቸው ድረስ ሰውየውን በተኛበት አስበሉት። ይህም የቴክኖሎጂ ግምገማ የተደረገበት አጋጣሚ ነው። አሜሪካ በዚህ አላበቃችም። የሚቀጥለው ታርጌቷ ግሪንላንድ እንደሚሆን እየተገለጸ ነው። እሱም ቻይና የምትጠቀምበት ኖርሲ ወይም የሰሜን ባህር አርክቲክ የመርከቦቿን መተላለፊያ ለመቆጣጠር ያስችላት ዘንድ ፍጹም የሆነ የባህር በር መተላለፊያ መሰናክሎችን ለማብዛት እና ሬር ኤርዝ ሚነራል የሚባሉትን የተፈጥሮ ሀብቶችን ለመዛቅ እንደሆነ ይገለጻል። ኢራንም ወደ 9ኛ ቀኑ የደረሰ ብጥብጥ በአሜሪካው ሲአይኤ እና በእስራኤሉ ሞሳድ አቀናባሪነት እንደሆነ አያቶላ ቢጮህም የአሜሪካው ትራምፕ ግን ሰላማዊ ሰልፈኞች ላይ ከተኮሳችሁ we are locked and loaded በማለት ቀለል ባለ ቋንቋ ወዮላችሁ በማለት በቀላል አማርኛ ልናዘንባችሁ ተዘጋጅተናል ብለዋቸዋል። ሰውየው ታዲያ ሜክ አሜሪካ ግሬት አጌን ቃላቸው እያከበሩ አይመስላችሁም? ሀሳባቸው ትጡበት።